ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ይብዛልኝ። እንዴት ናችሁ? ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ምስጋናውን ወስዶ እና እንዴት ናችሁ? ሰላም ናችሁ ወይ? ደህና ነኝ። እና የማዳም ቅመሞቼ በስደት ዓለም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። እንዴት ናችሁ? የማዳም ቅመሞቼ ውዶቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እና አዲስ ጀማሪ ነኝ። አበረታቱኝ። እኔ መላቀቀኝ ቪዲዮዎች ሳገኘ ያገኙትን ላይክ አድርግላችኋለሁ፣ አበረታታችኋለሁ። እኔ የምር ያገኘሁትን ሁሉ እያየሁ ነው ላይክ እያደረኩ ማልፎ ማለት ነው። ኮሜንት ከሆነ ኮሜንት ሰጣችኋለሁ ማለት ነው። እና እናንተም አበረታቱኝ እና ማለት አሁን ያልተስተካከለ ነገር ካለ ኮሜንት ጻፉልኝ፣ በሌላ እንድስተካከል ማለት ነው። ያጠፋሁትን ነገር እንድስተካከል ትምህርት እንዲሆን ይሄ እንደዚህ ብላችሁ ኮሜንት ላይ ጻፉልኝ። እንደ አብረን እናድግ፣ አብረን እንቀየር፣ አብረን እንሻገር እላለሁ። እና እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። እና አበረታቱኝ ውዶቼ፣ እኔ አበረታታችኋለሁ በምችለው አቅም። ብቻችን ትልቅ ቦታ ልንደርስ አንችልም። ብቻችን ራሳችን እንትን ልንቀይር አንችልም። ሁሉ ነገር በህዝብ ፊት ነው። ሁሉም ሰው በቃ በሰው አቅም ነው። ሰው ለሰው መድኃኒት ነው እንደሚባለው ነገር እኛም ደግሞ እርስ በርስ እንደጋገፍ ከአንድ ሰው 2-3 ሰው ይሻላል እና እኔም ደግሞ እናንተም ብትሆኑ አንድ ሰው ብቻችሁ ሆናችሁ የትም ቦታ ልትደርሱ አትችሉም። ብቻችሁ ሆናችሁ ማለት ነው። ግዴታ ሰው ለሰው መድኃኒት እንደተባለው ስለ ሰው ለሰው መድኃኒት ነን እና እናንተም ለእኔ መድኃኒቶች ናችሁ ማለት ነው። ለእኔ ትጠቅሙኛላችሁ፣ እኔም ደግሞ እናንተን ጠቅማችኋለሁ ብዬ ነው ማስበው በራሴ በኩል ማለት ነው። እና ውዶቼ አብረን እንስራ፣ አብረን እንቀይር፣ አብረን እናድግ። ሁላችንም ያው እንደምታውቁት መዳም ቅመሞች ያለነው የሰው ሀገር ነው እና ግዴታ በቃ ላይ የተለያየ ነገሮች ሞክራ አድርገን ራሳችን መቀየር አለብን። በምንም ደረጃ እንትን ማለት አለኝ። እስከ መቼ ነው እኛ ሰውን ብቻ አበርታርተን ራሳችን እንትን ብለን ነው የሰው ብቻ የምናየው? ቢያንስ እኛም ራሳችን እንስራ፣ ራሳችን እንቀይር፣ ራሳችን እንለውጥ። በቃ እንዴ ከዚህ ሀገር እኮ በቃ አሁን ያለነው በስደት ዓለም ሆነን ወደ ሀገራችን ስንገባ የምንሰራበት ስራ ይጠፋብናል። ቁጭ ብለን ያሳችን እንትን እንላለን። ቢያንስ እኛ ልንቀየሩ እንኳን መጠን ልንቀየር አልቻልንም። ምክንያቱም ምንም አይሞላም፣ ህይወት ከባድ ናትና አብረን እንቀየር እላለሁ። ዛሬ ደግሞ ቪዲዮ እንደሰራው አሁን ደግሞ በአንዳንድ ነገሮች እንትን ብያለሁ። እንደምታውቁት የመደናቦቼ እናንተ ታውቃላችሁ፣ እዚህ ነባሪዎች እናንተ ራሳችሁ ስለምታውቁ እናንተም ደግሞ የተሳሳቱት ነገር ልክ ያልሆንኩትን ነገር ንገሩኝ እላቸዋለሁ ወዶቼ። እና ለአዲሶች ደግሞ ማስተምራቸው አንዳንድ ነገሮች ነው እንደ ነገር ማለት ነው። እና ጀምረናል ወዶቼ እላቸዋለሁ። ይሄኛው በሀገራችን በአማርኛ የሚባለው ነጭ ሽንኩርት ነው የምንለው። ነጭ ሽንኩርት እንላለን በአማርኛ ማለት ነው። ነጭ ሽንኩርት እንላለን። በዚህ ሀገር ደግሞ በአረበኛ የሚባለው በሰልፎም ነው የሚባለው ማለት ነው። በሰልፎም ይባላል ማለት ነው። እኛ የምንለው በአማርኛ ነጭ ሽንኩርት ነው የምንለው፣ ነጭ ሽንኩርት ማለት ነው። በአረበኛ ደግሞ ቅልቢ ወይም ደግሞ ሽንኩርት ያዲ እንላለን በኦሮምኛ። በአማርኛ ነጭ ሽንኩርት ነው፣ በአረበኛ ደግሞ በሰልፎም ነው የሚባለው ማለት ነው። እና ይሄም በሀገራችን ቲማቲም አይደለም፣ በዚህ ሀገርም ደግሞ ቶማቶ ነው። አንድ አይነት ነው፣ ልዩነት የለውም ብላቸው ነው። እና ቀይ ሽንኩርት ደግሞ ቀይ ሽንኩርት በዚህ ሀገር በአረበኛ ታለ አንድ አይነት ናቸው እነዚህ ሽንኩርቶች እና በሰል ይባላል ማለት ነው። በአረበኛ በሰል ነው።
በአማርኛ እንደምታውቁት ሽንኩርት እንላለን ማለት ነው። ሽንኩርት የምንለው በአረበኛ በሰል ይባላል ማለት ነው። በሰፎ ይሄ ነው፣ በሰል ይሄ ነው ማለት ነው። ከዛ በኋላ ያው ቀይ ሽንኩርት ይለያያል። ይሄኛው አለ፣ ቀዩ አለ። ይሄ አንድነት ሆኖ በሽንኩርት በሰል ሆኖ ማለት ነው። እና ፍልፍል የምንለው ደግሞ ይሄን ፍልፍል ነው። ይሄኛም ደግሞ ፍልፍል ነው፣ በተለያየ ከለር አለው ማለት ነው። ፍልፍል ባሬድ የምንለው ደግሞ ትልቅ አለ፣ ዛሬ የለውም ከቤታችን እንኳንና ይሄኛው ቃራ እንላለን። በአማርኛ ቃራ የምንለው ፍልፍል ማለት ነው። ፍልፍል ያው የተለያየ ከለር ነው እንጂ ያለው የተለያየ ከለር አለው እንጂ ፍልፍል በፍልፍል ነው የሚጠራ። ፍልፍል የሚያቃጥለው ፍልፍል ማለት ነው። ፍልፍል ሀር እንላለን። ፍልፍል ሀር ያለው ማለት ነው። ቃራው ፍልፍል ሀር ይባላል ይላቸው ነው። ድንች፣ ይሄ ደግሞ ድንች ነው በሀገራችን። በአማርኛ እንደምታውቁት ድንች ነው። ድንች የምንለው አሎ ይባላል ማለት ነው። አሎ ብሎ ይጠሩታል ማለት ነው። በዚህ ሀገር አሎ ይባላል፣ ድንች ነው። ከዛ ይሄኛ ደግሞ ሱካር ድንች የምንለው ሱካር ድንች እናለን በሀገራችን። በአማርኛ ሱካር ድንች የምንለው እዚህ ህንዳል ይባላል። ህንዳል ማለት ነው። ህንዳል ይባላል። ይሄኛው በይቃ ቀንሽ ነው። በይቃ ስለቀነስኩ ነው እንጂ ጨው ነው። ደቃቅ ጨው ማለት ነው። ጨው ነው። በህርዲቃ ቀንሽ ነው። ጨው ነው። ጨው ነው። በአረብኛ መልህ ይባላል። መልህ ማለት ነው። መልህ ይባላል። ጨው ነው ግን በአማርኛ ጨው ነው። በአረብኛ መልህ ይባላል ማለት ነው። ከዛ ይሄኛው ደግሞ ሱኳር ነው። ሹኳር ይባላል በአረበኛ። ልዩነት የለውም። ትንሽ የቃላት እንትን ነው እንጂ መቼም ሱኳር ካላቸው ራሳቸው ይገባቸዋል። እነሱ አንዳንድ አረቦች በጣም እንትን ናቸው፣ ጭንቅላታቸው እንትን ነው፣ ጎበዝ ናቸው። እንትን ይላል ቶሎ ይገባቸዋል። ልክ እንደኛው ማለት ነው። እኛም ቶሎ ነው የሚገባል። አረበኛም ብዙ የሚያስቸግረኝ ነገሮች ይላሉ እንጂ ፍጥነት እና ይሄኛው ሱኳር ነው። ሹኳር ይባላል ማለት ነው። እና እንደዛ እላቸዋለሁ ውዶቼ ፍቅሮቼ። እና ዛሬ ይዤላቸው የመጣሁት እነዚህ ነገሮች ናቸው። እና አበረታቱኝ፣ እወዳችኋለሁ። ሌላ ነገር ደግሞ ካለ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። ያው ይሄኛው ሎሚ ነው። ለሜ ይባላል። ሎሚ ማለት ያው ሎሚ ነው። ለሜ ይሉታል እነሱ። ለሜ ይሉታል። ያው በአማርኛ ሎሚ ነው። በቃ አንድ አይነት ነው። ብዙ ልዩነት የለውም ማለት ነው። ሌላ ነገር ነበረ እና ዛሬው ይጠቅማቸዋል ብዬ ያሰብኩት እችኛ የሆኑ ነው። ለአዲስ ለሚመጡት ለእህቶቼ ነው፣ ለማዳም ቅመሞቼ አዲስ ለሚመጡት ስለሚያውቁት ቢያንስ ይህን ቪዲዮ ካዩት ከተመለከቱት እንትን ካሉት እንደሚረዱ አይቶ እንደሚማሩበት የሆነ ለውጥ እንደሚያገኙበት ተስፋ አደርጋለሁ። አይታችሁ ተማሩበት። ቢያንስ ከገባችሁ ያው ቢያንስ ለውጥ ታዩበታላችሁ ብዬ ተስፋ አደርጋለሁ። እና እወዳችኋለሁ። ተማሩበት፣ ተቀየሩበት። ማለት የሚጠቅማችሁን ነገር ይጠቅማችሁን ውሰዱ፣ የማይጠቅማችሁን ደግሞ ስታችሁ ማለት ትችላላችሁ።
እና ወዳችኋለሁ። ደህና ቆዩልኝ እና እኔም ደግሞ ቪዲዮአቸውን ካዩ ላይክ አድርጋችኋለሁ፣ ኮሜንት እናደርጋችኋለሁ። አበረታቱኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።